አንድ እጅግ ወሳኝ የውሃ ክልል ስትሬት ኦፍ ሆርሙዝ። ሰሞኑን ከኢራንና አሜሪካ ጦርነት ጋር ተያይዞ ተደጋግሞ የሚሰማ ስም ነው ስትሬት ኦፍ ሆርሙዝ። ይህ ስፍራ ቀላል ስፍራ አይደለም። ነገ ጠዋት ድራሹ ቢጠፋ መላውን ዓለም አቁሞ የማስቀረት አቅም አለው። ዓለም አቀፍ ገበያዎች ይናጣሉ፣ የነዳጅ ዋጋ ጣሪያ ይነካል፣ ፋብሪካዎችም ወደ ተራ መጋዘንነት ይለወጣሉ። Heading to the region and tensions continuing to grow. In the region enters its 26th day. So far, ዛሬ በተለይ የወቅቱ መነጋገሪያ ስለሆነው በዓለማችን ላይ ስላለ አንድ ትንሽ ስፍራ ልናወራችሁ ወደድን። የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ። የፋርስ ባህረ ሰላጤን ከህንድ ውቅያኖስ ጋር የሚያገናኘው ይህ ጠባብ የውሃ መተላለፊያ በሰሜን በኩል በኢራን በደቡብ በኩል ደግሞ በአረቢያን ፔኒንሱላ መካከል ይገኛል። ሰሞኑን በተደጋጋሚ የምንሰማው ይህ ትንሽ የውሃ ቦታ ለምን ለዓለማችን እንቅስቃሴ በጣም አስፈላጊ ሆነ? በዚህ መጠን የሚወራለትን ይህን ስፍራ ለመረዳት አቀማመጡን ማወቅ ይኖርብናል። የሆርሙዝ ወሽመጥ ወደ 34 ኪሎ ሜትር ገደማ ይሰፋል። 34 ኪሎ ሜትር ብዙ ቢመስልም ሱፐር ታንከር ለሚባሉ ትላልቅ መርከቦች ግን በጣም ጠባብ ነው። እነዚህ መርከቦች ነዳጅና ሌሎች ጋዞችን ስለሚሸከሙ በጣም ትልቅና ከባባድ መርከቦች ናቸው። ከጥልቀታቸው አንጻር እንደዚህ ባሉ ትናንሽ ቦታዎች ሲያልፉ እርስ በርስ ላለመጋጨት በጣም መጠንቀቅ ይኖርባቸዋል። መርከቦቹ እንዳይጋጩ መከተል ያለባቸው ልዩ መንገዶች አሏቸው። ስፋታቸው 3 ኪሎ ሜትር ገደማ የሚሆኑት እነዚህ መንገዶች ልክ በውሃ ላይ እንደሚገኙ ትላልቅ አስፋልቶች ሊቆጠሩ ይችላሉ። በእነዚህ መንገዶች መካከል ያለው ክፍተት በጣም ትንሽ ነው። በዳር ያለው ውሃም ጥልቀት የሌለውና አደገኛ ነው። ስለዚህ መርከቦቹ ክርን በመርፌ ቀዳዳ እንደማሽሎክ ያህል በተሰመረላቸው መስመር ውስጥ ብቻ በጥንቃቄ ማለፍ ይኖርባቸዋል። ታዋቂው አሳሽ ማርኮ ፖሎ በ13ኛው ክፍለ ዘመን የጎበኘውና በሚያስደንቀው ሀብቱ የተገረመው የሆርሙዝ ጥንታዊ ወደብ ለበርካታ ዓመታት ለነጋዴዎች ወሳኝ የንግድ ስፍራ፣ ለባህር ወንበዴዎች ደግሞ መሸሸጊያ ሆኖ ቆይቷል። ዛሬ በዚህ ዘመን በዚህ ስፍራ የሚጓጓዘው እንደ ቀድሞ ዘመን ሐር ወይም ቅመማ ቅመም አይደለም፣ ኃይል እንጂ። ወደ 21 ሚሊዮን በርሜል ነዳጅ በእነዚህ 2 ማይል ስፋት ባላቸው መተላለፊያዎች ውስጥ በየቀኑ ያልፋል። ይህ የዓለማችንን 20 በመቶ የነዳጅ ፍጆታ የሚሸፍን ነው። በሆርሙዝ ወሽመጥ ከሚተላለፉ 5 የነዳጅ በርሜሎች ቢያንስ አንዱ መኪኖቻችንን፣ አውሮፕላኖቻችንንና የዓለም ኢንዱስትሪዎችን ያንቀሳቅሳል። ከዓለም የተፈጥሮ ጋዝ 1/4ኛው ያህልም በዋናነት ከኳታር የሚመጣው በዚህ ወሽመጥ ነው የሚተላለፈው። ከመርከብ ይልቅ ለምን የቧንቧ መስመር ዘርግተን አንጠቀምም የብዙዎች ጥያቄ ነው። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ አንዳንድ ሀገራት ይህን የተጨናነቀ ወሽመጥ ለማምለጥ የቧንቧ መስመሮችን ዘርግተው ሞክረዋል። መርከቦች ማጓጓዝ ከሚችሉት ከፍተኛ መጠን ጋር ሲነጻጸሩ እነዚህ የቧንቧ መስመሮች ትንሽ መጠን ያለውን ጋዝ ብቻ ነው ለማጓጓዝ የቻሉት። በቀላል አማርኛ የሆርሙዝ ወሽመጥን በቀላሉ መተካት የሚቻል አይደለም። ለዚህ ነው በመካከለኛው ምስራቅ ማንኛውም ችግር ሲከሰት የሁሉም ሐሳብ ስለዚህ ወሽመጥ የሚሆነው። በ1980ዎቹ በኢራንና ኢራቅ ጦርነት ወቅት በዚህ አካባቢ መርከቦች ላይ ከፍተኛ ጥቃት ይደርስ ነበር። ዛሬም ያለው ሁኔታ አሳሳቢ ነው። ዓለም አቀፉ ሕግ ማንኛውም መርከብ በነፃ ማለፍ እንደሚችል ቢደነግግም ስጋት የገባቸው ብዙ ሀገሮች ግን በእነዚህ አካባቢ የጦር መርከቦችን ያስቀምጣሉ። በዚህ ወሽመጥ የሚደረግ ማንኛውም አይነት ጨዋታ እጅግ አደገኛ ነው። በትንሽ ግጭት የዓለም ኃይል ሁሉ በጥቂት ሰዓታት ውስጥ ሊቆም ይችላል። የምድራችን እንቅስቃሴ በትላልቅ ውቅያኖሶችና ከተሞች የሚወሰን ይመስላል። አስገራሚው ነገር ግን እንደ ሆርሙዝ ወሽመጥ ያሉ ትንንሽ ስፍራዎች ናቸው የማይተካ ሚናን የሚጫወቱት። ይህ ዓለማችን እንዴት እርስ በርስ የተያያዘች እንደሆነች ያሳየናል። ስለ ሆርሙዝ ወሽመጥ ይህን ካልን ስለተከታተላችሁን እያመሰገንን ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እንድታደርጉ በማሳሰብ እንሰናበታችኋለን። ሰላም ለሁላችን።